ኢራን በሞትና በህይወት መካከል ትገኛለች። የ26 ዓመቱ ወጣት ኤርፋን ሶልጣኒ በሁለት ቀን የፍርድ ቤት ሂደት የሞት ፍርድ ተፈርዶበታል። የዓለም አቀፍ ማህበረሰብ ጩኸት፣ የትራምፕ ዛቻ የኤርፋንን ህይወት ለጊዜው ቢታደገውም ከበስተጀርባ ግን በመቶዎች የሚቆጠሩ ሰልፈኞች በጅምላ ሊረሸኑ እንደሚችሉ ስጋት ነግሷል። በኢራን እስር ቤቶች ምን እየተከናወነ ነው? ትራምፕ እርዳታው በመንገድ ላይ ነው ሲሉ ምን ማለታቸው ነው? በዝርዝር ዘገባውን ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እውነተኛና የተረጋገጡ መረጃዎችን ያግኙ። ኤርፋን ሱልጣኒ ይባላል። የ26 ዓመት ወጣትና በቴህራን አቅራቢያ የልብስ መሸጫ ሱቅ ባለቤት ነው። ባለፈው ሳምንት በሰልፍ ምክንያት ከቤቱ ታፍኖ ተወስዶ በሁለት ቀን ውስጥ ብቻ ምስጢራዊ በሆነ የፍርድ ቤት ሂደት የሞት ፍርድ ተፈርዶበታል። ቤተሰቦቹ ረቡዕ ዕለት እንደሚረሸን ቢነገራቸውም በዓለም አቀፍ የሰብአዊ መብቶች ተሟጋቾች ግፊት ግድያው ለጊዜውም እንዲራዘም ተደርጓል። የኢራን የፍትህ አካላት ግን ይህን መረጃ ያስተባብላሉ። ኤርፋን አልተፈረደበትም፣ ክሱም የሞት ፍርድ አያስከትልም ይላሉ። ይሁን እንጂ የኤርፋን እህትና ጠበቃዋ ጉዳዩን እንዳይከታተሉ ተከልክለዋል። ይህም የኢራን መንግስት የሞት ፍርድን እንደ ማስፈራሪያ መሳሪያ እየተጠቀመበት መሆኑን ያሳያል ሲሉ ተሟጋቾች ይወቅሳሉ። ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ላይ ያላቸውን ቁጣ በድጋሜ ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ እንዲህ ብለዋል። ኢራን ሰልፈኞችን የምትገድል ከሆነ አሜሪካ በጣም ጠንካራ እርምጃ ትወስዳለች። ሰልፋችሁንም ቀጥሉ፣ እርዳታው በመንገድ ላይ ነው ብለዋል። ትራምፕ አክለውም ሰልፈኞችን መግደል እስካልቆመ ድረስ ከአያቶላዎች ጋር ምንም አይነት ንግግር እንደማያደርጉ አስታውቀዋል። አሜሪካ በኢራን ላይ ወታደራዊ ጥቃት ለመሰንዘር ዝግጅቷን ማጠናቀቋንና የሳይበር መሳሪያዎችን ለመጠቀም እያሰበች መሆኑን የዋይት ሃውስ መረጃዎች ይጠቁማሉ። ትራምፕ ግድያው መቆሙን አስተማማኝ መረጃ ደርሶኛል ቢሉም በኢራን ምድር ግን አሁንም ጥይት እየተተኮሰ ነው፣ ደም እየፈሰሰ ነው። በኢራን ያለው የኢንተርኔት አገልግሎት ሙሉ በሙሉ በመቋረጡ ይህም መረጃዎችን ለማግኘት አዳጋች አድርጎታል። ይሁን እንጂ ሂዩማን ራይትስ አክቲቪስት እንደዘገበው እስካሁን ከ2500 በላይ ሰልፈኞች ተገድለዋል። ከእነዚህም ውስጥ 12ቱ ሕፃናት ናቸው። የታሰሩት ደግሞ ከ18000 በላይ ደርሰዋል። የኢራን የፍትህ ሚኒስትሩ ሁከት ፈጣሪዎችን በፍጥነት እንቀጣለን ሲሉ ዝተዋል። በተለይ ሽብርተኛ ተብለው የተፈረጁት ቅድሚያ ተሰጥቷቸው እንደሚረሸኑም አስታውቀዋል። ይህም የኤርፋን ሱልጣኒን መሰል ወጣቶች ሕይወት አሁንም በአደጋ ላይ መሆኑን ያሳያል። ኢራን ወደ ከፍተኛ የእርስ በርስ ግጭት እያመራች ነው። የ2022ቱ የሴቶች ተቃውሞ ካስከተለው እልቂት የከፋ ሁኔታ አሁን እየታየ ነው። የትራምፕ ማስጠንቀቂያ የኢራንን መሪዎች ጋፕ ያደርጋቸዋል ወይስ ግጭቱን ያባብሰዋል? ዓለም የኢራንን ወጣቶች ሕይወት ለመታደግ ምን ታደርጋለች? እነዚህንና ሌሎች ዘገባዎችን በቀጣይም ተከታትለን ወደ እናንተ እናቀርባለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የመረጃችን ቤተሰብ ይሁኑ። ኤርትራ የኢትዮጵያ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው አለች። የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው አለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ውንጀላ ለሮይተርስ የዜና ወኪል የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ምላሽ ሰጥተዋል። የብልጽግና መንግስት ለ2 ዓመታት ያህል ጦርነት ለመጀመር ሲያደርግ ለነበረው ዝግጅት ሐሰተኛ ባንዲራውን እያውለበለበ ነው ሲሉ ገልጸዋል። የኢትዮጵያ የፌዴራል ፖሊስ ረቡዕ ዕለት ባወጣው መግለጫም የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው በማለት ወንጅሏል። ባወጣው መግለጫም ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን ገልጿል። የኤርትራ መንግስት ግን ይህንን የኢትዮጵያ መንግስት ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል አጣጥሎታል። የፌዴራል ፖሊስ